አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የጸረ ዜና ቤተሰቦች እንደምን አላችሁ? የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማስደመጥ ጀመርን። ኢራን በሀገር ውስጥ አለመረጋጋት፣ በዓለም አቀፍ ጫናዎችና በኢኮኖሚ ቀውስ ሳቢያ እየጨመረ የመጣ ከፍተኛ ፈተና እየገጠማት ይገኛል ተባለ። ባለፉት ጥቂት ወራት በተለያዩ የሀገሪቱ ከተሞች በተቀሰቀሰ ህዝባዊ ተቃውሞ የኑሮ ውድነት፣ የኢኮኖሚ መላሸቅና የቆዩ የፖለቲካ ቅሬታዎች እንደ ምክንያት ተጠቅሰዋል። የኢራን ባለስልጣናት የኢኮኖሚ ችግሮች መኖራቸውን ቢያምኑም ለሀገራዊ ደህንነትና መረጋጋት ቅድሚያ እንደሚሰጡ አሳስበዋል። በኢኮኖሚ ረገድ ኢራን በተጣለባት ዓለም አቀፍ ማዕቀቦችና የዓለም የፋይናንስ ስርዓትን መጠቀም ባለመቻሏ ከፍተኛ ውጥረት ውስጥ እንደምትገኝ ሮይተርስ እና አልጀዚራ ዘግበዋል። የሀገሪቱ የገንዘብ የመግዛት አቅም በተደጋጋሚ ማሽቆልቆሉ ለዋጋ ግሽበት መንስኤ ከመሆኑም በላይ ተራው ዜጋ ለከፍተኛ ችግር እንዲጋለጥ አድርጓል። ተንታኞች እንደሚሉት ከሆነ ይህ የኢኮኖሚ ጫና በተለይም በወጣቱና በከተማ ነዋሪዎች ዘንድ ከፍተኛ ቅሬታን ፈጥሯል። በሌላ በኩል መንግስት የማዕቀቡን ጫና ለመቀነስ የሀገር ውስጥ ምርትን ለማሳደግና ቀጠናዊ የንግድ ትስስርን ለማጠናከር ጥረት እያደረገ ይገኛል ተብሏል። በዲፕሎማሲው መስክ የኢራንና የምዕራባውያን ሀገራት ግንኙነት በተለይም በኒኩለር መርሃ ግብርና በሰብአዊ መብቶች ጉዳይ ዙሪያ እንደሻከረ መሆኑን ቢቢሲ እና ዘ ጋርዲያን ዘግበዋል። ምዕራባውያን መንግስታት ግጭቶች በውይይት እንዲፈቱ ጥሪ እያቀረቡ ቢሆንም የኢራን ባለስልጣናት ግን ሉዓላዊነታቸውን የሚያስከብር ገለልተኛ ፖሊሲ የመከተል መብት እንዳላቸው ይሟገታሉ። ሲኤንኤን እና አሶሺየትድ ፕሬስ እንደገለጹት ከሆነ ዓለም አቀፍ ድርጅቶች በመቀዝቀዛቸው የሀገሪቱ የፖለቲካና የኢኮኖሚ ጣፋንታ እርግጠኛ ባልሆነ ሁኔታ ላይ ይገኛል ተብሏል። ታዛቢዎች ኢራን በፖለቲካ ጫና፣ በኢኮኖሚ ቀውስና በዓለም አቀፍ ትኩረት መካከል ባለችበት ወሳኝ የታሪክ ምዕራፍ ላይ እንደምትገኝ ይገልጻሉ። መንግስት ለሀገር ውስጥ ጥያቄዎችና ለውጭ ዲፕሎማሲ የሚሰጠው ምላሽ የሀገሪቱን ቀጣይ መረጋጋትና በዓለም መድረክ ላይ የሚኖራትን ቦታ የሚወስን ይሆናል። የተወደዳችሁ የጸረ ዜና ቤተሰቦች ለአሁኑ ያሉን መረጃዎች ይህንን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ